ዌልካም ቱ አወር ፈርስት ባዮሎጂ ክላስ ሌሰን። ዛሬ የምናየው የዘጠነኛ ክፍል የቻፕተር ዋን ሌሰን ዋናችን ነው። በዚህ ቻፕተር ላይ የምናገኘው አስ ኢንትሮዳክሽን ቱ ባዮሎጂ የሚለውን ነው። ባዮሎጂን ኢንትሮዲውስ ለማድረግ እንሞክራለን። አስ ኢንትሮዳክሽን ዋት ዳዝ ሚን ባይ ባዮሎጂ የሚለውን እኔ ባዮሎጂ ማለት ምን ማለት ነው? እንዴት ነው ባዮሎጂን አፕሮች ለማድረግ የምንሞክረው ነው? ባዮሎጂ ከሁለት የግሪክ ቃላቶች የመጣ ሲሆን ባዮስ እና ሎጎስ የሚሉ ወርዶች ናቸው ኮምባይን አድርጎ የፈጠሩት። ባዮስ ማለት ላይፍ ማለት ሲሆን ሎጎስ ማለት ደግሞ ስተዲ ማለት ነው። ባዮሎጂ ኢዝ ስተዲ ኦፍ ላይፍ ማለት ነው። ዊዝን ሴንቴንስ ስናየው ደግሞ ባዮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ላይፍ ኤንድ ሊቪንግ ኦርጋኒዝም ማለት ነው። ሊቪንግ ኦርጋኒዝሞች እና ላይፍን ሳይንቲፊካሊ አፕሮች የሚያደርግ ላይፍ ሳይንስ ነው። እነዚህ ሊቪንግ ኦርጋኒዝሞች ፍሮም ዩኒሴሉላር ኦርጋኒዝሞች እስከ ላርጅ ኦርጋኒዝሞች አንድ ላይ አኮምፓይን አድርጎ የሚያጠናው በዚህ ፕላኔት ላይ አጠቃላይ ማለት ነው። ዊዝን እርዝ ላይፍ ያላቸውን ነገሮች በሙሉ ሳይንቲፊካሊ ስተዲ የሚያደርግ ሳይንስ ነው ማለት ነው። ዋት ዳዝ ሚን ባይ ላይፍ ባይ ኢትሰልፍ? ላይፍ ማለት ምን ማለት ነው? ወይም ደግሞ ቢንግ አላይቭ ማለት ምን ማለት ነው? ለምሳሌ መተንፈስ ነው ወይ አንድን ሰው ህይወት ያለው ያደረገው? ወይም አንድ እጽዋት ኦፍ ኮርስ ይተነፍሳሉ። እነሱን ህይወት ያላቸው ያደረጋቸው መተንፈሳቸው ነው ወይ? ለምሳሌ አንድ ሰው ሞተ የምንለው ብሪዝ ማድረግ ሲያቆም ነው፣ ትንፋሹ ሲቋረጥ ነው ከመኖር ወደ አለመኖር የሚሄደው። ሰው መተንፈስ ነው ወይ አንድን ህይወት ያለውን ነገር ህይወት እንዲኖረው ያደረገው? ኦፍኮርስ ማይክሮ ኦርጋኒዝሞች ሜታቦላይዝ ቢያደርጉም ዘይ ካንት ብሪዝ ማድረግ አይችሉም። እነሱ ህይወት የላቸው ማለት ነው ወይ? ዋት ዳዝ ሚን ባይ ላይፍ? ባዮሎጂ ዘ ስተዲ ኦፍ ላይፍ ካለ ዲፋይን ልናደርገው ይገባል። ባዮሎጂ ላይፍ እንዲህ ነው ዲፋይን የሚያደርገው። በት ዜር ኢዝ አ ፕሮብለም። ባዮሎጂ ሲምፕሊ ላይፍን በዚህ ሾርት ተርም ዲፊኒሽን አይሰጠውም፣ ዲፋይን አያደርግልንም። እንዲህ ነው ሳይንቲፊካሊ አፕሮች የምናደርገው የሚለውን ስናይ ዜር ኢዝ አ ሴል ባዮሎጂ፣ በባዮሎጂ ሴል ዲፋይን ሲደረግ ዘ ስትራክቸራል ኤንድ ፈንክሽናል ዩኒት ኦፍ ላይፍ። ይህን ስትራክቸር ሁሉም ሊቪንግ ኦርጋኒዝሞች ኦርጋናይዝድ እስከሆነች ወይም ደግሞ ማቹር ካደረገ ሴል ጀምሮ እስከ ላርጅ ኮምፕሌክስ ኦርጋን ሲስተም እስካላቸው ሴሎች ድረስ ኮመንሊ ሼር የሚያደርጉት ስትራክቸር ነው። ፈንክሽናቸውም ሆነ ምንድነው ዴቨሎፕመንታቸው፣ የሴሎቹ ዴቨሎፕመንት ዲፍረንት ቢሆንም ኮመንሊ ሁሉም ሴሎች አላቸው እና ያንን ሴል ባዮሎጂ ዲፋይን ሲያደርገው ስትራክቸራሊ ፈንክሽናል ዩኒት ኦፍ ላይፍ ነው የሚለው። ላይፍ ስትራክቸራሊ የምትኖርበት ፈንክሽናሊ ደግሞ ኦፕሬት የምታደርግበት ስትራክቸር ነው። ይህን ካልን ሁሉም ህዋሶች ደግሞ ሴሎች ካሏቸው ያቺ ዩኒክ የሆነች ሴል ዩኒክ የሆነች ህዋስ በዛ ሴል ውስጥ ኤግዚስት ስለምታደርግ ሁሉም ሴሎች ያቺ ህይወት ስላለችባቸው ኤግዚቢት ሊያደርጉት የሚችሉት የሆነ ካራክተር አለ። አዝሎንጋስ ላይፍ ሜክስ ያቺ ህይወት የምንላት ነገር ያንን ሴል ፈንክሽን እንድታደርገው ካረገች ያ ፈንክሽን ኮመን ሊሆን ይገባል ብለው አስቀመጡ። ያንን ነገር ስተዲ በሚያደርጉበት ጊዜ ሁሉም ሊቪንግ ኦርጋኒዝሞች ኮመንሊ ሼር የሚያደርጓቸው 7 ዲስቲንክቲቭ ካራክተሪስቲክሶችን አገኙ። አንድ ሊቪንግ ኦርጋኒዝም አፕሮች አድርገን ባዮሎጂ ማለት ነው አንድ ሊቪንግ ኦርጋኒዝም ሲያጠና ወይም ደግሞ ላይፍን አፕሮች ሲያደርግ እነዚህን 7 ካራክተሪስቲክሶች በማጥናት ነው ማለት ነው። የመጀመሪያው ሪፕሮዳክሽን ነው። ሁለተኛው ሜታቦሊዝም፣ አዳፕቴሽን፣ ግሮዝ ኤንድ ዴቨሎፕመንት፣ ኦርጋናይዜሽን፣ ሆሚዮስታሲስ ኤንድ ሪስፖንስ የምንላቸው 7 ዲስቲንክቲቭ ካራክተሪስቲክስ ኦፍ ኤቭሪ ሊቪንግ ኦርጋኒዝም ናቸው ማለት ነው። እስቲ አንድ በአንድ ለማየት እንሞክር። የመጀመሪያው ሪፕሮዳክሽን ነው። ሪፕሮዳክሽን ማለት ርቢ ማለት ነው፣ ወይም የሴሎች መራባት ማለት ነው። ሁሉም ሴሎች መራባትና መባዛት አለባቸው፣ አላይቭ ናቸው ለማለት ማለት ነው። ሊቪንግ ኦርጋኒዝሞች ናቸው ለማለት ዘይ ሃቭ ቱ ቢ ሪፕሮዲውስ ማድረግ መቻል አለባቸው ብለው ያስቀምጡናል። ይሄ ሪፕሮዳክሽን ሴክሹዋል ወይም አሴክሹዋል ሊሆን ይችላል። ሴክሹዋል ማለት በሴክስ ሴሎች አማካኝነት የሚፈጠር ርቢ ነው። ለምሳሌ ስፐርም ሴል እና ኤክሴል ሚት አድርገው የሚፈጥሩት ጽንስ ወይም ልጅ ኢትስ ሴክሹዋል ሪፕሮዳክሽን የምንለው ነው። አሴክሹዋል የምንለው ደግሞ በዲንግ ነው ወይ ደግሞ ክልኤ ቁርሰት የምንለው ማለት ነው። ሴሎች ስፕሊት እያደረጉ ወይም እየተከፋፈሉ ለምሳሌ ሴክስ ሴል የሌላቸው ኦርጋኒዝሞች እንደዚህ ነው የሚያደርጉት። ስፕሊት እያደረጉ እየተራቡ የሚሄዱ ከሆነ አሴክሹዋል ሪፕሮዳክሽን የምንለው ያንን ነው ማለት ነው። እና ሁለተኛው ሜታቦሊዝም ነው። ሜታቦሊዝም ኢዝ ዋን አንዘር ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ሲሆን ሁለት ፓዝዌዎች አሉት፣ ካታቦሊዝም እና አናቦሊዝም የምንላቸው። አናቦሊዝም ወይም አናቦሊክ ፓዝዌ የሚባለው ስሞል ሞለኪውሎችን አንድ ላይ ኮምባይን በማድረግ ወይም ጆይን በማድረግ ላርጅ ሞለኪውሎችን ፕሮዲስ በማድረግ ለምሳሌ ኤክስትራ ስትራክቸር ሴሉ ካስፈለገው ለዛ ኤክስትራ ስትራክቸር ምንድነው ሮ ማቴሪያል የሚሆኑ ነገሮችን ቢልድ የሚደረግበት ፓዝዌ ሲሆን ካታቦሊክ ደግሞ ላርጅ ማቴሪያሎችን ብሬክ እያደረገ ለሴሉ ኢነርጂን ፕሮዲስ ወይም ሴንቲሲስ የምናደርግበት ሜካኒዝም ነው። ወይም ላርጅ ማቴሪያሎችን ብሬክ እያደረግን ለምሳሌ ግሉኮስን ብሬክ እያደረገን ኢነርጂን ፕሮዲስ የምናደርግበት መንገድ ካታቦሊክ ይባላል። ስለዚህ እነዚህን ካታቦሊክ እና አናቦሊክ ፓዝዌ
አንድ ላይ ሜታቦሊዝም እላቸዋለን። ሶ ሜታቦሊዝም ኢዝ አናዘር ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ነው። አዘር ዋን ኢዝ አዳፕቴሽን ነው። አዳፕቴሽን ማለት ደግሞ እያንዳንዱ ሊቪንግ ኦርጋኒዝም የሚኖርበት ኢንቫይሮንመንትን አዳፕት አድርጎ ሰርቫይቭ አድርጎ መኖር የሚችልበት አቅምን ማጎልበት ማለት ሁሉም ሊቪንግ ኦርጋኒዝም የሚኖርበትን አካባቢ ተላምዶት ሰርቫይቭ አድርጎ መኖር መቻል አለበት። ለምሳሌ በረሃ አካባቢ የሚበቅሉ እጽዋቶች አንዳንድ ዩኒክ የሆኑ ለበረሃው የሚመቻቸውን አይነት ስትራክቸር ያዘጋጃሉ። ለምሳሌ ቅጠሎቻቸው ትንንሽና ቀጫጭን ናቸው። ስሮቻቸው በተቻላቸው መጠን ረጃጅም ናቸው። እንደዚህ አይነት ካራክተሪስቲክሶች አሏቸው። ቅጠሎቻቸው ላይ ይሄ ቅባት ወይም ዘይት የሚመስል ነገር የሚያጣብቅ ስቲክ የሆኑ ስትራክቸሮችን ወይም ደግሞ ፌቸሮችን ደቨሎፕ ያደርጋሉ። ምክንያቱም የሚኖርበትን አካባቢ አዳፕት ለማድረግ የሚያዘጋጁት መንገድ ነው እና ይሄ አዳፕቴሽን ሜተድ ካለፉት ፓረንቶቻቸው ስሩ ጄኔቲክ ሜተድ ኢንሄሪት የሚያደርጉት ሊሆን ይችላል፣ ወይ ደግሞ ስሩ ሎንግ ፕሮሰስ ኦፍ ታይም አዳፕት ዴቨሎፕ የሚያደርጉት ፌቸራቸው ወይም ካራክተሪስቲክሳቸው ሊሆን ይችላል። ሶ አዳፕቴሽን ኢዝ ዋን አናዘር ካራክተሪስቲክስ ኦፍ ኤቭሪ ሊቪንግ ኦርጋኒዝም ነው ማለት ነው። አዘር ዋን ኢዝ ግሮዝ ኤንድ ዴቨሎፕመንት ነው። ግሮዝ ኤንድ ዴቨሎፕመንት ሁለት የተለያዩ ነገሮች ናቸው። ግሮዝ ስንል ፊዚካል ቼንጅን የሚያሳይ ነው። ዴቨሎፕመንት ደግሞ ቦዝ ፊዚካል ኤንድ ስትራክቸራል ቼንጅ ወይም ስትራክቸራል ፈንክሽናል ቼንጆችን የሚያሳይ ነው። ግሮዝ ምንለው ፕራይመሪ አቺቭ ስሩ ማይቶሲስ ወይም ሴሎች በመባዛትና በመራባት የሚፈጥሩት ፊዚካል የሆነ ወይም ደግሞ ሜዠረብል የሆነ ቼንጅ ሲሆን ዴቨሎፕመንት ደግሞ ሴል ዲፍረንሺዬሽን እና ፈንክሽናል ግሮዝ ነው። ፈንክሽናል ቼንጅን ዴቨሎፕመንትን የሚያሳይ ሲሆን ነው። ሴሎች ስፔሻላይዝድ የሆኑ አንድ ስራን የሚሰራ ከሆነ ሁለት ስራ የሚሰራ ከሆነ ሶስት ስራ እያደረጉ ፈንክሽናሊ ማቹር ሲሆኑ ዴቨሎፕመንትን የሚያሳየን ነው ማለት ነው። ሶ ግሮዝ ሪዛልትስ ፍሮም ሃየር ሬት ኦፍ ሲንተሲስ ኦፍ ኒው ማቴሪያልስ ነው። ስሩ አናቦሊዝም የሚፈጠር ነው። ግሮዝ የምንለው ቅድም አናቦሊዝም እንዳልነው አዳዲስ ማቴሪያሎች ስትራክቸራቸው ላይ ኢንክሪዝ ሲያደርጉ ሲጨምሩ ያንን ግሮዝ እንለዋለን። ዴቨሎፕመንት የምንለው ደግሞ ፈንክሽናሊ ማቹር መሆንን የሚያሳይ ነው። ስሩ ኢንቫይሮንመንታል ቼንጆች ሊሆኑ ይችላሉ። ለምሳሌ በልጅነታችን የሚኖርን አመለካከትና ካደገን በኋላ የሚኖርን አመለካከት ፐርሰናሊቲ ወይም ቢሄቪየር ዲፍረንት ነው። በልጅነታችን የሚኖረን እውቀት ባገኘው ከኢንቫይሮንመንቱ ባገኘነው ኖሌጅ ልክ ነው። ስናድግና በልጅነታችን የሚኖረን ስለ አካባቢያችን ስለ ሰዎች የሚኖረን ኖሌጅ ኢዝ ቶታሊ ዲፍረንት። ያንን የምናገኘው ያንን ዴቨሎፕመንት የምናመጣው ስሩ ኢንቫይሮንመንታችን ከኢንቫይሮንመንታችን አኳየር የምናደርገው ሳብጀክቲቭ የሆነ ነገር ሲሆን ነው ዴቨሎፕመንት ብለን የምንለው ማለት ነው። ሶ ግሮዝ ኢዝ ሞስትሊ ሜዠረብል ነው። ካውንተብል የሆነ ኳንቲታቲቭ የሆነ ኢንቲቲ ነው። ዴቨሎፕመንት ደግሞ ሞስትሊ ኳሊታቲቭ የሆነ ነገር ነው። ፈንክሽን እና ማቹሪቲ ላይ ቼንጅን ስናመጣ ነው ዴቨሎፕመንት ብለን የምንለው ማለት ነው። ሶ ግሮዝ ፕራይመርሊ ኳንቲታቲቭ አሁን ያለው ነው። ዴቨሎፕመንት ደግሞ ቦዝ ነው። ኳሊታቲቭም ኳንቲታቲቭም ቼንጅ ሲሆኑ ማለት ነው። ዘአዘር ዋን ኢዝ ግሮዝ ላይክ ለምሳሌ ኪትን የምንለው ወይም ትንሿ ድመት ወደ ትልቅ ድመት ታድግ ዊ ኮል ኢት ግሮዝ እንለዋለን። ዴቨሎፕመንት የምንለው ደግሞ ሲንግል ሴል ዛይጎት ለምሳሌ ስፐርም ሴል እና ኤግ ሴል በማህፀን ውስጥ ሚት ካደረጉ በኋላ ያ ሴል እየተባዛ ከአንድ ወደ ሁለት ከሁለት ወደ አራት ከአራት ወደ ስምንት ከስምንት ወደ 16 እያለ ያድጋል እና ይሄ ግሮዝ ለምሳሌ 16 ሴል ሲደርስ ሞሩላ እንለዋለን። ሄዶ ዩትረስ ወይም የማህፀን ግድግዳ ላይ ኢንዶሜትሪየም የምንለው ማለት ነው የኤምብሪዮሎጂ ኮርስ ነው። ኤኒዌይስ እዛ ላይ ሄዶ ኢንሰርት ያደርጋል እና ያ ከዛ ከ16 ወደ ኢምብራዮ ከኢምብራዮ ወደ ፌተስ እያለ ወደ ፅንስ እየሆነ እያደገ ይመጣል ማለት ነው። ሶ ያንን ዴቨሎፕመንት እንለዋለን። ፊዚካልም ፊዚዮሎጂካል ቼንጅም ዴቨሎፕ ወይም ግሮ የሚያደርግበት ሜተር ነው። ሶ ይህንን ዴቨሎፕመንት እንለዋለን ማለት ነው። these are characteristics of every living organism ነው ማለት ነው። the other one is the important characteristics of every living organism is organization ነው። organization ነው ሄራርቻል ባዮሎጂካል ኮምፕሌክስ ሲስተምን ዴቨሎፕ ማድረግ ነው። መጀመሪያ ኤቭሪ ማተር ኢዝ ፎርምድ ፍሮም አተም ነው አይደል? አቶም ከዛ አንድ ላይ ሲሆን ሞለኪውሎች አሁን ወደ ሊቪንግ ኦርጋኒዝም ስመጣ እነዛ ሞለኪውሎች አንድ ላይ ኮምባይን ያደርጉና ሴም ፋይናሊ ኦርጋኔሎችን ነው ፕሮዲዩስ የሚያደርጉት። ለምሳሌ የሴሉ ሙሉ ፈንክሽን ሴል ሜምብሬን ኒውክለስ ነው ኮንትሮል የሚያደርገው። ኢነርጂውን ፕሮዳክሽን ደግሞ ማይቶኮንድሪያ ኮንትሮል ያደርጋል። የሴሉን ስትራክቸር በመጠበቅ
ሴል ዋል የምንለው ኢምፖርታንት ፈንክሽን አለው። እነዚህ አንድ ላይ ኦርጋናይዝድ ሲሆኑ ፎርም ሴልን ፎርም ያደርጋሉ። ሴሎች አንድ ላይ ሲሆኑ ቲሹን ፎርም ያደርጋሉ። ቲሹዎች አንድ ላይ ሲሆኑ ኦርጋንን ፎርም ያደርጋሉ። ኦርጋኖች አንድ ላይ ሲሆኑ ኦርጋን ሲስተምን ፎርም ያደርጋሉ። ኦርጋን ሲስተም አንድ ላይ ሲሆን ኦርጋኒዝምን እናገኘዋለን ማለት ነው። መልቲ ሴላር ኦርጋኒዝሞች ሞር ደግሞ ኦርጋናይዝድ ይሆናሉ። እኔ አንድ ሰው ከሆንክ ስንባዛ ፖፑሌሽን እንሆናለን። ፖፑሌሽን አንድ ላይ ሲሆን ፎርም ኮሚኒቲ። ኮሚኒቲ ደግሞ ድጋሚ አንድ ላይ ሲሆን ፎርም ኢኮሲስተም ክሬት እናደርጋለን። ኢኮሲስተም ፋይናሊ ባዮምን ፎርም ያደርጋሉ። ዜም ፋይናሊ አርዝን እናገኛታለን ማለት ነው። ባዮስፌር ሞር ዳን ዳት ሊቪንግ ኦርጋኒዝሞች ካሉ ደግሞ ዜን ኦርጋናይዝድ እየሆኑ ይሄዳሉ። ዚስ ኢዝ ሄራርኪያል ኢንተግሬሽን ኦፍ ሲስተማቲክ ስትራክቸር የምንለው ኦርጋናይዜሽን ነው። ኦርጋናይዜሽን ኢዝ ዋን ኢምፖርታንት ካራክተሪስቲክስ ኦፍ ኤቭሪ ሊቪንግ ኦርጋኒዝምስ ነው ማለት ነው። ኦርጋናይዜሽንን ካየን ዘ አዘር ዋን ኢምፖርታንት ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ኢዝ ሆሚዮስታሲስ ነው። ሆሚዮስታሲስ ማለት ሜንቴኒንግ ኢንተርናል ቦዲ ኮንዲሽን ነው። ሁሉም ሊቪንግ ኦርጋኒዝም ፍሮም ዩኒሴሉላር ቱ ላርጅ ሴሎች በውስጣቸው ያለውን ኢንቫይሮንመንታል ኮንዲሽን ሜንቴን ማድረግ አለባቸው። ዲፔንድ ኦን ዘ ቼንጅ ዊዝን ዘ ኢንቫይሮንመንት። ኢንቫይሮንመንታቸው ላይ ቼንጅ ሲኖር ያ ቼንጅ ቦዲያቸውን ስቲሙሌት ስለሚያደርገው ውስጣቸው ያለውን ኢንተርናል ኢንቫይሮንመንት ከዛ ኢንቫይሮንመንት ጋር ማች ለማድረግ ሜንቴን ማድረግ መቻል ሆሚዮስታሲስ ብለን እንጠራዋለን። ሌትስ ሲ አን ኤግዛምፕል። ኖርማል ብለድ ግሉኮስ ሌቭላችን ከ90 እስከ 100 ሚሊግራም ፐር ዴሲሊትር ነው በደማችን ውስጥ የሚገኘው የስኳር መጠን ማለት ነው። በት ሳምባዲ እችን ቆንጆ ኬክ ቁርሱን ቢበላ ከፍተኛ የሆነ ጣፋጭ ወይም የስኳር መጠን ስላላት ደማችን ውስጥ ያለውን ስኳር ይጨምራል። ደማችን ውስጥ ያለው ስኳር በሚጨምርበት ጊዜ ፓንክሪያስ ወይም ጣፊያ የምንለው የሰውነታችን አካል ደማችን ውስጥ ያለውን ስኳር ዲቴክት ያደርግና ኢንሱሊን የሚባል ሆርሞን ሪሊዝ ያደርጋል። ፓንክሪያስ ሁለት ሴሎች አሉት፣ አልፋና ቤታ ሴል የሚባሉ ላንግርሃን ሴል ይባላሉ ወይም ቺፍ ሴል የምንላቸው እና እነዚህ አልፋ የሚባሉ ሴሎች ኢንሱሊንን ሴክሬት የሚያደርጉ የፓንክሪያስ አካሎች ናቸው። ኢንሱሊን ሪሊዝ ሲደረግ ኢንሱሊን ኢትዝ ላይክ ሲኖትራክ ነው። ደማችን ውስጥ ያለውን የስኳር መጠን እየጫነ ወደ ሴሎቻችን እንዲገባ የሚያደርግ ነው። የኢንሱሊን እጥረት መኖር ወይም ደግሞ ሴሎቻችን በቂ የሆነ ኢንሱሊን መቀበል ሳይችሉ ሲቀር ነው ስኳርም ነው ወይም ዲያቤትስ የምንለው ኮንዲሽን የሚፈጠረው ማለት ነው። ይሄ ኢንሱሊን እየጫነ ደማችን ውስጥ ያለውን ስኳር ወደ ህዋሶቻችን ወይም ወደ ሴሎቻችን እንዲገባ ያደርጋል። በተቻለ መጠን ደማችን ውስጥ ያለውን ስኳር ለመቀነስ ማለት ነው። ሴሎቻችን በቃን ስኳር አያስፈልገንም፣ ከዚህ በላይ ኤነርጂ አያስፈልገንም ብሎ በሚሉበት ሰዓት ያንን ስኳር ወደ ምን ይወስዱታል? ወደ ጉበት ይወስዷል። ጉበት ላይ ከገባ በኋላ ጉበታችን ሜታቦላይዝ እያደረገ ዊችስ ቅድም ያልነው አናቦሊክ ፓዝ ወይም አናቦሊክ ሪያክሽን በማካሄድ ያንን ግሉኮስ ኮምባይን እያደረገ ሞኖሳቻራይድ፣ ዳይሳቻራይድ ወደ ፖሊሳቻራይድ ይቀየርና ፋይናል ወደ ፋት ይቀየራል። ግሉኮኒዮጄኔሲስ የምንለው ማለት ነው። ይህ ፕሮሰሱ ግሉኮኒዮጄኔሲስ ይባላል። ያ ግሉኮስ ስቶር እየሆነ ወደ ግላይኮጂን ይቀየርና ፋይናሊ ወደ ፋት ተቀይሮ ስቶር ሆኖ ይቀመጣል ለአደጋ ጊዜ ማለት ነው። ዘሬኒ ዴይ ሹገር የምንለው ማለት ነው። ጉበት ላይ ደግሞ በቂ ከሆነ አሁንም ብዙ ስኳር የምንወስድ ከሆነ ፋይናሊ ወደ መሰሎቻችን እየሄደ ጡንቻዎቻችን ላይ የፋት ስቶር መሆን ይጀምራል ማለት ነው። ለዛ ነው ብዙ ጊዜ በጣም ብዙ ፋትን ፊድ የሚያደርጉ ሰዎች በጣም የሚወፍሩት ማለት ነው። ፋይናሊ ብለድ ግሉኮስ ሌቭላችን ወደ ቀደመው ከ90 እስከ 100 ሚሊግራም ፐር ዴሲሊትር ወደምንለው ወይም ወደ ኖርማል ሬንጁ እንዲመለስ ያደርጋል ማለት ነው። የደማችንን የደም የስኳር መጠን ሬጉሌት ማድረግ ዋን ካራክተሪስቲክስ ኦፍ ሆሚዮስታሲስ ነው። ሆሚዮስታሲስ ኢምፖርታንት ኔቸር ኦፍ ሊቪንግ ኦርጋኒዝም ነው የምንለው ማለት ከሰባቱ አንዱ ካራክተሪስቲክስ ነው። አዝ ሆነ ሪስፖንስ ቱ ዘ ኢንቫይሮንመንት ይሄ ኢምፖርታንት የሆነ ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ነው። ሁሉም ሊቪንግ ኦርጋኒዝም የሚኖሩበትን ኢንቫይሮንመንት የሚኖሩበት ኢንቫይሮንመንት ለሚመጣላቸው ስቲሙላይ ሪስፖንድ ማድረግ መቻል አለባቸው። አለዛ ሰርቫይቭ አድርገው መኖር አይችሉም። ለምሳሌ ይህን አንድ ኤግዛምፕል እንውሰድ። ይህ የካክተስ ትሪ ነው። የካክተስ ትሪ እሾክ አለው። የእሾክ ጣታችንን በሚወጋን ሰዓት ጣታችን አካባቢ ያሉ ፔን ሪሰፕተሮች ወዲያውኑ ወደ ነርቨስ ሲስተማችን እንዲገባ ያደርጉታል። ያንን ሴንስ ከነዛ ስቲሙላ ሪሴፕተሮች ወደ ስፓይናል ኮርዳችን የሚወስደው ነርቭ ሴንሰሪ ኒውሮን የምንለው አለ። አግዘን ዴንድራይት ሴል ቦዲ የምንላቸው የራሱ የሆነ ስትራክቸሮች አሉ። ወደዛ አንገባም። በዛ አማካኝነት ወደ ስፓይናል ኮርዳችን ወይም ወደ ህብለ ሰረሰራችን ይሄዳል። ህብለ ሰረሰራችን ጋር ከገባ በኋላ ያ መረጃ ኢንተርፕሪት መደረግ ስላለበት ምን አይነት እርምጃ መወሰድ እንዳለበት
መታወቅ ስላለበት ያንን መረጃ ወዴት ይልኩታል? ወደ ብሬን ይሄዳል ማለት ነው። ይሄ ስፓይናል ኮርድ ጋር ከሄደ በኋላ ፋይናል ወደ ብሬን ይሄድና የቱ ጋር ምን አይነት ህመም እንደሆነ እና የቱ ጋር እንደታመምኩኝና ምን አይነት እርምጃ መወሰን እንዳለበት ብሬናችን ሙሉ መረጃውን ካቀናበረ በኋላ መልሶ ወደ ስፓይናል ኮርዳችን ይልኳል ማለት ነው። ስፓይናል ኮርዳችን ወደ እርምጃ ወደሚወስደው አካል ይልካል ማለት ነው። ያም ከስፓይናል ኮርዳችን ወደ እርምጃ ወደሚወስደው አካል መረጃውን ይዞ የሚሄደው ሞተር ኒውሮን የምንለው ወይ ደግሞ ኢፌክተር ኒውሮን የምንለው ነው ይሄኛው ማለት ነው። እሱ ይዞት ወደ ኢፌክተር ኦርጋኖቻችን ይሄዳሉ። እነዚህ ኢፌክተር ኦርጋኖቻችን ሆርሞኖች ሊሆኑ ይችላሉ፣ ወር ደግሞ መስሎች ሊሆኑ ይችላሉ። ስለዚህ ሰውየው ሾክ በወጋው ጊዜ ያ መረጃ ወደ ጡንቻው ይሄድና ጡንቻው ወዲያውኑ እጁን እንዲሰበሰብ ኮንትራክት ያደርጋል። ስለዚህ ሰውየው እጁን ወዲያውኑ ይሰበስባል ማለት ነው። በአጭሩ ስቲሙለሱ የሾኩ መውጋት ሲሆን ሪስፖንሳችን ደግሞ እጃችን እንዲሰበሰብ ማድረግ ነው። ይሄኛው ወዲያውኑ የነርቭ ካስኬድ ወይም የኢንፎርሜሽን ኮሚኒኬሽን ካስኬድ ኢትዝ ቬሪ ራፒድ ነው። ወዲያውኑ ሾኩ እንዲወጋን እጃችንን እንሰበስባለን። ይህ መረጃ ግን ከእጃችን ተነስቶ ብሬናችን ጋር ደርሶ ነው ተመልሶ የሚመጣው። ዚስ ኢዝ ሪስፖንስ ቱ ዘ ኢንቫይሮንመንት የምንለው ነው ማለት ነው። ለዛሬ ያለን ኢንትሮዳክሽን ቱ ባዮሎጂ የምንለው 7ቱ ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ያልናቸው እነዚህ ናቸው። በቀጣይ ዘ ሳይንቲፊክ ሜተድስ ኢን ባዮሎጂ እናያቸዋለን። እስከዛ ድረስ ቻናላችንን ሰብስክራይብ ማድረግ ቶሎ ቶሎ የምንለቃቸው መረጃዎች እንዲደርሳችሁ የደወል ምልክቱን መጫን አይርሱ። ለሌሎች ጓደኞቻችሁም እንዲደርሱ ማጋራታችሁን አትርሱ። እናመሰግናለን።